እስከሚቃጠል ድረስ ማቶ ከጨመረችኝ ማቶ እኔም ልጅ ገባች አይ ያለው እንጂ እንዴ እኔም ልጅ የሚጣናት አቤት እኔም ልጅ አቃጥዬ ነው መተው የሚጨምርልኝ አዎ አቃጥለ ከዛ ጠርገ እንዴ ቶሎ ነው ተቃጥሎ የሚያልቀው ብሩ እንደሞ እንዳትቀንሽ እኮ ነው አረ ምኑን ነው የምቀንሰው በቃ እንግዲህ ነገ አቃጥላለሁ አደራ ሰው እንዳትጠሪ እሺ ነገ የምታቃጥል ከሆነ ችግር የለውም ሰላም አደርሽ እንዴት አደርክ ተንኮስ ሰላም ነኝ አለን ሱቅ እየሄድኩ ኧረ እባክህ እውነት ድሮ ደግሞ ሀብታም ነበርካ ምን ታረጋዋለህ አንተ ብር ትንቃለህ መናቅ አይደለም ዝቅ ብለህ ሰራ እንትን ነው ምን ይሄ እንግዲህ እንደምታውቂው እኔ ድሮ ብዙ ሀገር ነገርኩ እሺ እንደውም የሆነ ሀገር ሂጄ የነሱ ባንክ ራሱ ይሄን ብር መሸከም አቅታቸውና እሺ በቃ አንችልም አሉ ከጭንቅላታችን በላይ ነው ኧረ በስመ አብ ይሄን አይል አዎ ከዛ የኔ ብር ተቃጥሎ ራሱ አላልቃለ ኧረ እባክህ እውነት ኧረ በለና ምን አድርገህ ነው እንደዚህ እንትን ነው ምን መሰለሽ የሆነ ጊዜ ተቃጥሎ ራሱ አላልቅ ሲል ለኮሱበትና ክብሪቱ ረስቶ አደሩ ተኙ እነሱ ከዛ ተቃጥሎ አደረ ሁሉም ተቃጥሎ አደረ ከዛው አይዞን በቃ አስታወስኩ እንግዲህ ሲቃጠል እንግዲህ እኔ በዛን ሰዓት 25 ዓመቴ ነበር እሺ ከዛ ሌላ ሀገር ላይም እንደዚህ ሰው በኔ ፍቅር ሲያዝ እንግዲህ እሱን ነግሬሻለሁ የቱን ስለ ፍቅሩ አዎ እና እሱ ነው በቃ ሳላስብ ፍቅር ውስጥ ገባው እሺ ከዛ ጭንቅላቴ አበጠ በፍቅር ጭንቅላቴ ሲያብጥ እንግዲህ ሐኪም ቤት ወሰዱኝ ያበጠው እንዲፈነዳ እሺ በእንትን ወጉ በቢላ ዞታ ከዛ እሱ ስተነፍስ ትንሽ ረፍት አገኘውና ከረፍቱ መልስ ወደ ስራ ማሰብኩ በቃ ብዙ ነገር ሞከርኩ ሊሰራ መኪና እንትን ከውጭ ማስገማት ጀመርኩ እሱም አልተመቸኝም ተወኩ ሊስትሮም ጀመርኩ እሱም ተወኩ